ውድድር አላህ አይፈቅድም ብዬ አልኩኝ። እናቴም አትፈልግም አልኩኝ ብዬ ኡስማን ቤት ገባውና እነዚህ ሰዎች የሚፈልጉትን ነገር አውቃለሁ። እኔ ከነሱ ቀድሜ ነው እነሱ የሚያስቡትን ማውቀው ማለት ነው። ከዛ እነሱ ሄዱና እሱን አወጡና ተቀባበሉት። ሪፖስት ምናምን ውድድሩ ቢፈልጉት ኖሮ እንደዛ ያደርጉ። ገብቷቸዋል አይደል? ውድድሩ እነሱ አይፈልጉትም፣ እኔ እንድገባ አይፈልጉም። ህዝቡ ግን እኔ እንድገባ ነው የሚፈልገው። እነሱ ናቸው ውድድር እንዳልገባ ብዙ እንቅፋቶች የሚያቀርቡት፣ ብዙ ነገር ያስደርጋሉ፣ አካውንት ያዘጋሉ። አያችሁ አይደል? እኔ ያስተላለፍኩትን ትክክለኛው መልእክት ለህዝቡ እንዳይደርስ ምን ያደርጋሉ? መተው ቪዲዮ ያስጠፋሉ፣ አካውንት ያዘጋሉ። እኔ ለህዝቡ ትክክለኛው አካሄዱ ማለት ነው ፕሮፌሽናሉ መንገድ ያስረዳሁትን ለህዝቡ እንዳይደርስ ይገቡና ምን ያደርጋሉ? ቪዲዮ ያስወርዳሉ፣ አካውንት ያዘጋሉ። ህዝቡ እንዲያውቅ ነው የምፈልገው እኔ ይሄ ሁሉ ማለት ነው። ሌጋሲያቸውን እንደማሳጣቸው ያውቃሉ። ልጁን ድራሹን እንደማጠፋው ያውቃሉ። ገብቷል አይደል? ልጁ ድራሹን እንደማጠፋው ስለሚያውቁ እኔ እንድገባ አይፈልግም። ህዝቡ ነው እኔ እንድገባ የሚፈልገው። እኔ እኮ አሁን ይኸውላችሁ ህዝቡ ያልገባው ነገር እኔ ከህዝቡ ጋር እየተፋጀው ነው፣ ከነሱ ካዘጋጁ ጋር እየተፋጀው ነው፣ ከሚወዳደረው ጋር እየተፋጀው ነው፣ ከሶስት ነገር እየተፋጀው ነው ብቻ ያለሁት ማለት ነው። ገብቷችኋል አይደል? እንድትረዱልኝ የሚፈልገው ህዝቡ እዚህ ጋር ለምን አገባም ብሎ እንትን ይለኛል። አዘጋጁ ደግሞ እዚህ ጋር መጥቶ ሌላ ነገር ይሰራብኛል፣ አካውንት ያጠቃል ምናምን ይላል። ልጁም ተወዳዳሪውም መጥቶ ማየው ነገር ከሶስቱ እየተፋጀው ነው። ሰዎች ሴዶ ማርሻል አርት እንግዲህ አላ ድብድብ አይወድም ብሎ አልደባደብም ብሏል። ስለዚህ የጆኒ ጂጂትሱና የሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንንም እንግዲህ ማታ ላይ ብለን ተናገረውና ያው አላ ድብድብ አይወድም። ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለች አላርግም ብሏል። እዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው ኤምኤምኤ ማች እሱ ተሰርዟል ማለት ነው። ውድድር አላህ አይፈቅድም ብዬ አልኩኝ። እናቴም አትፈልግም አልኩኝ ብዬ ኡስማን ቤት ገባውና እነዚህ ሰዎች የሚፈልጉትን ነገር አውቃለሁ። እኔ ከነሱ ቀድሜ ነው እነሱ የሚያስቡትን ማውቀው ማለት ነው። ከዛ እነሱ ሄዱና እሱን አወጡና ተቀባበሉት። ሪፖስት ምናምን ውድድሩ ቢፈልጉት ኖሮ እንደዛ ያደርጉ። ገብቷቸዋል አይደል? ውድድሩ እነሱ አይፈልጉትም፣ እኔ እንድገባ አይፈልጉም። ህዝቡ ግን እኔ እንድገባ ነው የሚፈልገው። እነሱ ናቸው ውድድር እንዳልገባ ብዙ እንቅፋቶች የሚያቀርቡት፣ ብዙ ነገር ያስደርጋሉ፣ አካውንት ያዘጋሉ። አያችሁ አይደል? እኔ ያስተላለፍኩትን ትክክለኛው መልእክት ለህዝቡ እንዳይደርስ ምን ያደርጋሉ? መተው ቪዲዮ ያስጠፋሉ፣ አካውንት ያዘጋሉ። እኔ ለህዝቡ ትክክለኛው አካሄዱ ማለት ነው ፕሮፌሽናሉ መንገድ ያስረዳሁትን ለህዝቡ እንዳይደርስ ይገቡና ምን ያደርጋሉ? ቪዲዮ ያስወርዳሉ፣ አካውንት ያዘጋሉ። ህዝቡ እንዲያውቅ ነው የምፈልገው እኔ ይሄ ሁሉ ማለት ነው። ሌጋሲያቸውን እንደማሳጣቸው ያውቃሉ። ልጁን ድራሹን እንደማጠፋው ያውቃሉ። ገብቷል አይደል? ልጁ ድራሹን እንደማጠፋው ስለሚያውቁ እኔ እንድገባ አይፈልግም። ህዝቡ ነው እኔ እንድገባ የሚፈልገው። እኔ እኮ አሁን ይኸውላችሁ ህዝቡ ያልገባው ነገር እኔ ከህዝቡ ጋር እየተፋጀው ነው፣ ከነሱ ካዘጋጁ ጋር እየተፋጀው ነው፣ ከሚወዳደረው ጋር እየተፋጀው ነው፣ ከሶስት ነገር እየተፋጀው ነው ብቻ ያለሁት ማለት ነው። ገብቷችኋል አይደል? እንድትረዱልኝ የሚፈልገው ህዝቡ እዚህ ጋር ለምን አገባም ብሎ እንትን ይለኛል። አዘጋጁ ደግሞ እዚህ ጋር መጥቶ ሌላ ነገር ይሰራብኛል፣ አካውንት ያጠቃል ምናምን ይላል። ልጁም ተወዳዳሪውም መጥቶ ማየው ነገር ከሶስቱ እየተፋጀው ነው።